ሰላም ቫይበር ሰላም ትሬደርስ ዲስ ኢዝ ዊክሊ የሲኦቲ አናሊሲስ እና ማርኬት አናሊሲስ የምንሰራበት ላይቭ ሴሽናችን ሪከርድ ነው። በዛሬው ላይቭ ሴሽናችን ስለ ስማርት መኒ ባለፈው ሳምንት ምንገዛ ምንሸጠ የሚለውን እናያለን። ስለ ሲኦቲ አናሊሲስ እንዴት መሰራት እንዳለበት ማወቅ ከፈለጋችሁ በዋናው ቻናሌ ቫይብ ትሬዲንግ ኦፊሻል በዛ ላይ ፕሌሊስት አለ። እሱን ስለ ሲኦቲ እንዴት መስራት እንዳለባችሁ ማየት ትችላላችሁ። ሌትስ ጌት ባክ ቱ ዘ ቢዝነስ። So we're gonna watch Euro, Pound, Yen, Australian dollar, stock market, Nasdaq, and gold from commodities. So last week we have witnessed a nice bump. Smart money acted. That's ጥሩ ነው። ገባችኋል? እዚህ ጋር ስማርት መኒ ኢንክሪዝድ ኢትስ ፖዚሽን። ይህ ማለት ዩሮ ገዝተዋል። ዩሮ ሲገዙ ዶላር እየሸጡ ነው ማለት ነው። ዊ ካን ቶክ አባውት ዲስ በሁለት ነገር። የመጀመሪያው ነገር and the first thing you must consider is ባለፈው ሳምንት የዩሮፕ ሴንትራል ባንክ ኢንተረስት ሬቱን አናውንስ አድርጎ ነበር። ማለትም ክሪስቲን ላጋርድ ኢንተረስት ሬቷን አሳውቃ ነበር። ሺ ወዝ በጣም ሆኪሽ። ኢንተረስት ሬት ወደፊት ዳታውን ያየን እንጨምራለን ብላለች፣ ግን ሺ ወዝ በጣም ሆኪሽ እና ዩሮ እንደምትመለከቱት ጨምሮ ነበረ እና ላስት ዊክ ለራሱ የተወሰነ ሂንት አግኝተን ነበረ። ስሎው ዲሲሽን ይፈልጋል ሲባል ጊዜ ይፈልጋል ብዬ ነበረ፣ ግን ኢቨንቹዋሊ ይሄኛው ባምፕ አፕ ያየ ነው ከኢንትረስት ሬት ሆኪሽነስ የተገናኘ ነው። ቀጣይ ሳምንት ደግሞ ኮምፕሊትሊ ፍሊፕ ሊያደርግ ይችላል። ዲስ ዋን ኮምፕሊትሊ ፍሊፕ ሊያደርግ ይችላል፣ ማለትም ዩሮ ዩኤስዲ ባምፕ ሊያደርግ ይችላል። በጣም ወሳኝ ቀኑ ምንድን ነው? ሮብለታ ነው። ሮብለታ እናም ፖቴንሻል ሲስፋየር ነው። ስለ ሲስፋየር መጨረሻ አካባቢ እናወራለን። ሶ ዲስ ዋን ቬሪ ሪያክሽን ያገኛችሁበት ኦር ዩሮ ቡሊሽ የሆነበት ምክንያት ለዛ ነው። ኢትስ ቢኮዝ ክሪስቲን ላጋርድ was very strongly hawkish እና ከሮብ በኋላም እንደምትመለከቱት ሄዷል። and the peace plan አሁን currently ዶናልድ ትራምፕ ሊፈራረሙ ነው ምናምን የሚባል ወሬ አለ። and we don't know when, that's for sure። ግን የሚፈራረሙ ከሆነ ዩሮ ይጠነክራል፣ ዶላር ይዳከማል። ምክንያቱም ዶላር is a safe haven እና ጦርነት ከሌለ ሰዎች ወደ ሴፍ ሄቨን መሄድ አያስፈልግም እና ዩሮ በጦርነቱ የተነሳ ያጣውን ድክመት የተወሰነ ሪከቨር ያደርጋል። ከዛ በኋላ ግን ኤቭሪቲንግ is gonna be ማክሮ ኢኮኖሚካል፣ እያንዳንዱ ዳታ ምናምን ፎከስ ይደረጋል ማለት ነው። ሶ ፎር the next week ይሄኛውን ዳታ ብቻ አይታችሁ መወሰን ከባድ ነው። ሮብለታ በጣም ወሳኝ ነው። ሮብለታም ደግሞ በዚሁ ቻናል በፋይናንሻል ቫይብ ትሬድስ ሮብ ማታ 3 ሰዓት ተኩል የኤፍኦኤምሲ ፕሬስ ኮንፈረንስ አለ። እሱን ላይቭ እዚሁ አናሊሲስ እንሰራለን። ላይቭ እዚሁ ኤክስፕሌን አደርግላቸዋለሁ። የዛኔ የዩሮን ዳይሬክሽን ማወቅ እንችላለን። ቲል ደን ኢትስ ጎና ቢ አባውት ሲዝፋየሩን ላይክ ወዲያውኑ ላይክ ዛሬ ሌሊት ወር ነገ ጠዋት የሚወስኑ ከሆነ ዩሮ ይጠነክራል፣ ዶላር አዳታይም ይዳክማል። ኤቭሪ እና ሪስክ አሴቶች ደርገነ ፕራይሳቸው በጣም ነው የሚጨምረው ሰቻስ ላይክ ጎልድ፣ ስቶክ እና ክሪፕቶ። ፒስ ዲል ልክ እንደተፈጠረ ዳትስ ሃው ማርኬት ሪያክት እና ስለሱ ኢንደፕስ መጨረሻ ላይ ማውራ ይሆናል። ሶ ዲስ ዋን ዌይት ን ሲ ስፔሻሊ ሮብለታ እና የሮብለታ ማታ 3 ሰዓት በኋላ ክሊር ዳይሬክሽን ይኖራል። ከዛ በፊት ግን ኢፍ ሲስፋየር we're gonna be bullish, no ceasefire, ገባችኋል? the answer is gonna be and pound በቀጣይ ሳምንት ሐሙስ ለታ ኢንትረስት ሬቱን ያሳውቃል። and they were a bit hawkish, ያው expected ነው። ባለፈው ሳምንት ዶላር a bit of sell off ነበረ and pound ተገዝቷል። I can expect next week pound in ኢንተረስት ሬት ይጨምራል ተብሎ ይታሰባል ምናምን። ግን የፓውንድ እና ዩሮ is the same deal. It's all about ሐሙስ ለታ how dollar is going to be bullish and no ሮብ ለታ how dollar interest rate
ስለሚያሳውቅ ወይም ኔክስት ታይም ደግሞ ሐሙስ ለታ ለፓውንድ ደግሞ ዳይሬክሽኑን ማወቅ የምንችለው ሐሙስ ለታ ነው ማለት ነው። ሐሙስ ለታ ምን ይፈጠራል ብላችሁን ከጠየቃችሁ ጥሩ ጥያቄ ነው። ሐሙስ ለታ ፕራይስ ዲስከቨሪ ይኖራል ፓውንድ ላይ፣ ምክንያቱም የኢንተረስት ሬት ያሳውቃሉ። ኢንተረስት ሬቱን የሚያሳውቁት ከ9 ሰዓት ነው። ከሰዓት 9 ሰዓት ላይ ነው የሚሆነው። የዛኔ በጣም ሆኪሽ ከሆኑ ያው ዶላር ፓውንድ ይጠነክራል፣ ግን ቀዝቀዝ ካሉ ይዳከማል። ግን ከዛ በፊት ያለው ሲስፋየር በጣም ብዙ አንሰርቴኒቲ ይሰጣል። እኔ አሁን ዳይሬክሽን እንዳልነግራችሁ መሀል ላይ ቫሪያብል እና ያንን ቫሪያብል ደግሞ ለእናንተ ካልነገርኳችሁ ገደል የከተትኳችሁ ነው። ሶ አይ ዋንት ዩ ቱ ሉክ ዳት አስ ቤስ ኬስ። ግን ጦርነቱ ካቆመ ያው ፓውንድ ይጠነክራል። ጦርነቱ ደግሞ የሚቀጥል ከሆነ ሲስፋየር ምናምን የማይስሙ ነገር ከሆነ እዛው ቾፒ የሆነና ሐሙስ ለታ ፕራይስ ዲስከቨሪ ልናገኝ እንችላለን። እና ሰፕላይ እና ዲማንድ ትሬደሮች ባይ ዘ ዌይ ዲስ ኢዝ ጉድ ፎር ዩ። ሃይ ታይም ፍሬም ለምሳሌ ስዊንግ የሚያደርጉ I'm seeing the price action now. Ooh, this is very good. Preferred version. Yeah. I mean, so it's really good. I'm gonna technically, swing የምታደርጉ ከሆናችሁ ታውቃላችሁ why this setup is goated. And በጃፓን ሳይድ ስንመለከት Japan has a lot of things and smart money keeps piling up. And I can understand why. የመጀመሪያው ሪዝን ማክሰኞ ለታ ጃፓን is expected to increase its interest rate by 0.25 basis point. ኢንተረስት ሬት ይጨምራሉ ተብሎ ይታሰባል። የኤስዲጄፒ 160 አካባቢ ላይ እንዳለ ታውቃላችሁ። and this is for long term ነው። ለየን the contract size is extremely high. yen is in a critical reverse point. በጣም ክሪቲካል ከምታስቡት በላይ ክሪቲካል ሪቨርስ ፖይንት ላይ ነው ያለው። it's going to be violent. ማክሰኞ ለታ if they are lot hawkish ትንሽ ይጨምራል እና ፒስ ዲሉ ከተገኘ ደግሞ yen is going to go really strong. ምክንያቱም የሞኒ ፋይናንስ ሚኒስትሪ ኦፍ ፋይናንስ ፎር ጃፓን ከአሜሪካን ፌዴራል ሪዘርቭ ጋር በመቀናጀት ሴንትራል ፎሬክስ ማርኬቱ ላይ ኢንተርቪን ለማድረግ የሞከሩ ነው። የፎሬክስ ማርኬት ኢንተርቬንሽን ምን ማለት ነው ብላችሁ ግራ ለተጋባችሁ ማለት ቻርቱን እንደዚህ ማስደንገጥ ማለት ነው። ገባችኋ? ቻርቱን እንደዚህ ያስደነግጡታል። የአንድ ዴይ ካንድል ላይክ ኢትስ ገና ቢ ክሬዚ። ሶ ከአሜሪካ ጋር ደግሞ ሲጣመሩ ላይክ ኢትስ ገና ጎ ወደ 140 150 አካባቢ ይሄዳል። ግን ዳት ዲፔንድስ ኦን ፒስ ዲል ካለ ጃፓን ይጠነከራል ማለትም ዩኤስዲ ጄፒዋ ቤሪሽ ይሆናል። የዚህ ተቃራኒ ወሰዱ cuz we are looking at Japanese in future እና ዩኤስዲ ጄፒዋ ቤዝ እና ኮት ካረንሲ እሱን ካላወቃችሁ ትሬዲንግ ላይ ትንሽ ወደ ኋላ ሄዳችሁ ማየት አለባችሁ። ኖ ኦፌንስ እና this is very critical point እና the contract size keep adding up especially 142,000 net long. Smart money is never wrong, so it's critical. እኔ በእርግጥ ስለ ጃፓን ቡሊሽ መሆን እዚህ ጋር ቾፒ ያለ ነበር የጮኩት ፓስት 2 ወር ምናምን አልፎኛል። ቲክቶክ ላይ ማየት ትችላላችሁ። እና that thing is coming, the bell is ringing እና ማክሰኞ ዳይሬክሽን እናገኝ እንችላለን። ፒስ ዲል ደግሞ ሰኞ ካገኘን ቡስት ይኖራል ለማክሰኞ። ከዛ በኋላ ሮብለታ ደግሞ ደፌድ ትንሽ ቀዝቀዝ ካለ ዶቪሽ ስታምፕሶን የሚጠብቅ ከሆነ ኬቪን ራሽ that's another story እና በጣም ነው ቡሊሽ የሚሆነው። ሶ ኢቨንቶች አሉ። ያለ ኢቨንት ቀጥታ ጀስት ብል ስዊንግ ባረግ ደስ ይለኛል። እኔ ዩኤስዲ ጄፒዋይ ቤሪሽ ነው ብል ደስ ይለኛል። ግን ኢቨንቶች አሉ። የነሱ ኢቨንት አውትካሞችንም ነግሬያቸዋለሁ። እነሱ አውትካሞች ሲመጡ you can trade properly ማለት ነው። and Australian dollar ስንመለከት Australian dollar is really really interesting. My prophecy came true ለማለት ያህል ነው። እንደምትመለከቱት I was saying sell Australian dollar for about month ago, a lot, like አብዛኛው ቪዲዮዎች እሱ ናቸው። እና look how clean እንትን ያሉት swing የወሰዳችሁ። sometimes I love swing trading, especially with COT. nothing beats Jet Sea holiday. እና እዚህ ጋር እንደምትመለከቱት
like the other side is freaking out. Retail are bearish ማለትም ይሄ ኔት ሎንግ የሆኑበት ምክንያት this one is they are taking profit from this move. That's why in futures market you have to go short the amount of your long and possible reversal ምናምን ሳይን ለማድረግ ነው እና still negative 36,000 ኮንትራክት ስላላቸው ችግር የለም። ያ ስዊንግ ትሬደር የሆነ ለምሳሌ እዚህ ጋር ቤኪ ኢንጆይ አድርገሻል ብዬ አስባለሁ። እዚህ ጋር ትንሽ ፓኒክ ብታደርግም ግን እንደምትመለከቱት ይሄ ሴል ኦፍ የቀጠለበት ምክንያት ለዛ ነው። አንድ የተወሰነ አቅም ሊኖረው ይችላል። ስፔሻሊ ሮብለታ ደፌድ ሆኪሽ ከሆነ there is a room አውስትራሊያን ዶላር የመውረድ and still I'm bearish on Australian dollar. ይሄን የዛሬ ስንት ጊዜ እንዳወራው አላውቅም። you can go to daily vibes እና እዛ ላይ ስለ አውስትራሊያን ዶላር ምን ያህል እንደጮኩ ኢቨን ታርጌት ከዚህ ያመጣሁት ግን የሲኦቲ ኮንዲሽኑ they are aggressively pulling out so እስከዚህ ድረስ ላይደርስ ይችላል ግን ከደረሰ I told you so። ከጎልድ ማርኬት ስንመለከት ጎልድ ሁላችንም የምንወደው የምናከብረው ምርጡ አሴታችን ምንም ቼንጅ የለውም። በጣም በሚያሳዝን ሁኔታ ስላይት ሴል ኦፍ ነበረ ፍሮም እንትን ስላይት ፕሮፊት ቴኪንግ ነበረ ግን ሲኦቲ ዋይዝ ላይ ምንም ቼንጅ የለውም። ምክንያቱም እንደነገርኳችሁ ነው ሊኩዊዲቲ ክራይሲስ ስላለ ሜጀር ሙቭ አታዩም። ሜጀር ሙቭ ኢን ደ ፖዚሽኒንግ ኖት ፕራይስ ኩድ ኢዝሊ ፐርስ ትሩ ከዚ ሜጀር ሴለር ምናምን ካለ ግን ስትራክቸራሊ ቼንጅ የሚያደርግ የሲኦቲ ሪፖርት አላገኘንም። ኢትስ ጀስት ፍላት ሉክ አት ዲስ እና continues to be that way። ጦርነቱ እስከሚያቆም ድረስ is going to be that way። ጦርነቱ ከቆመ በኋላ ነው እንደዚህ አይነት የሆነ ቾፒ ፕራይስ አክሽን የምታዩት። ፕራይስ አክሽን for the COT are you going to trade the higher high and higher lows? I don't know. So you know still you can't trade based on COT ግን ጎልድ structurally በጣም bearish ነበረ last week aggressive bearishness lots of opportunity ነበረ የነበረው ነገር ግን ፒስ ዲሉን ከወሰዱ possible reversal to the upside በጣም ጎልድ even 4000 ገብቶ ነበረ 4047 ገብቶ ነበር there was like 45 like $60 ነበር የቀረው ለ3900 which is crazy እና እቺ ሪቨርስ የሆነችዋም ትንሽ ሐሙስና አርብ ጥሩ ዜና ስለመጣች ነው እንጂ would have been even worse. So it's just ከሲኦቲ ዳታ አይታችሁ መወሰን ይከብዳል because there is no net positioning. The best I can do is like ceasefire. Okay, let me change it to green. Ceasefire. No ceasefire ደግሞ no ceasefire. I think this is very clear, as clear as I can possibly get. So in the Nasdaq mini Nasdaq futures ስንመለከት ቫይብ አንዳንዴ ግን በራሴ እገረማለሁ። ለምን እንደምገረም ልንገራችሁ። go to my TikTok. Surprise, you are watching on TikTok. ምን ብዬ ነበረ? there was እቺ ካንድልስቲክ ፎርም ስትደረግ I was like it is a bubble, I'm not feeling good እና ፈንዳሜንታሊ እና እንትንም ፕላስ ፕሮባቢሊቲ ጌም እንደሆነ ማሳወቅ ያለው so I'm not bragging about it but you see how the move gone and this is the tip of the iceberg. One thing I promise you ይሄ a tip of iceberg በኋላ አሁን in the next like we can even see new highs whatever but this is inevitable እስከዚህ ማለት ነው ያው እስከ ፌር ቫልዩ maybe I mean it could settle here or it's gonna የጎልድ አይነት ሪያክሽን ነው this is gold at its peak እኮ guys this is like የጎልድ ቻርትን shift ባረግ there is nothing changed. It's like that, guys. በጣም extreme bullish. Like you cannot convince me. Like imagine the
ፕራይስ ቱ ኤርኒንግ ሬሽዮ ኩሙሌቲቭ ከ2008 ፋይናንሻል ክራይሲስ ከግሬት ዲፕሬሽን 1929 እና መሀል ላይ ያሉት ሚኒ ክራሾችን በልጦ ኦንሊ ክራሽ የበለጠ ፕራይስ ቱ ኤርኒንግ ሬሽዮ የሚበልጠው የ1990 ዶትኮም ባብል እሱ ብቻ ነው። አንድ ቀን ይፈነዳል። የዛኔ ቢላ ቫይብ ቶልድ ሚ ቱ ዱ whatever. የዛኔ you can wire me the money you made from it. But this is not a financial advice. You can see for educational purposes only. Sometimes I forget that. So position wise there is nothing new. እንደውም የተወሰነ ሄቪ ሴሊንግ ነበረ ግን balanced structure ነው. It's just the position sizing like 10,000 contracts per week. It's just wiggling. Now it's gonna be like that for the foreseeable future ለማለት ነው። so ይሄ ነው ናስዳክ no direction to be intended. We will see. ናስዳክን I would put it as we will see because there are events which COT report predict ማድረግ የማይችለው. You need to have that fundamental instinct and it's really too early but the direction is clear. Nasdaq is going to go down. S&P is going to go down. It's just a matter of when. That timing in the market is really hard. So this is the COT report. And the next week focus ማድረግ ያለብን pilgrim of points እና economic ዳታዎችንም አንድ ላይ እንመለከታለን ማለት ነው. I'm still opening my calendar. Excuse me. Calendar ላይ ከፈትኩ ስለሆነ ነው. Okay, I got it. So what is it? ካለንደሯን የከፈትኩ ስለሆነ ነው ትንሽ ታገሱ። እናም financialvibe.net ሊንክ ኢን ዲስክሪፕሽን እየገባችሁ ማየት ትችላላችሁ። ፎሬክስ ፋክተሪን የሚያስነቅ ቱል ሰርተናል እና one of the tools እዚህ ጋር እንደምትመለከቱት ፋይናንሻል ቫይብ ነው። እንደነገርኳችሁ ማክሰኞ ጠዋት 1 ሰዓት ላይ is really important። ማታ 3 ሰዓት የኤፍኦኤምሲ እንትን አለ። የዚህ ሰዓት ላይቭ ይኖረናል። 9 ሰዓት ደግሞ የኢንትረስት ሬት አለ። ይሄኛውን ፖስተር ማግኘት ከፈለጋችሁ የቴሌግራም ቻናሌ ሊንክ ኢን ባዮ ጆይን እያደረጋችሁ እና make sure to like, subscribe and share it to your trader friend. Hasta la vista, baby.